388 ኪሎ ሜትር ተጉዞ ለመጣ ጀግና እቺ ጭብጨባ ትበቃለች። እሺ ኢያሱ ጌዲዮን ነው የወከለው። ለጠቅላላ ለጌዲዮ ማህበረሰብ አንድ ላይ ጭብጨባ። ክቡር ዶክተር ዝናቡ ወልዴ የጌዲዮ ዞን ዋና አስተዳዳሪ፣ እንዲሁም ኢንጂነር ተመስገን ጥላሁን የጌዲዮ ዞን ብልጽግና ፓርቲ ኃላፊና የመንግስት ተጠሪ፣ የዲላ ከተማ ከንቲባ ክቡር ዶክተር መስፍን ደምሴ፣ እንዲሁም እዚህ የምትገኙ የሥራ ኃላፊዎች በአጠቃላይ እንኳን የጌዲዮ ማህበረሰብ ዓለም ቀምሶ ካረጋገጠው ቡና ማህበረሰብ መካከል የአብራኩ ክፋይ ከሆነው ከጌዲዮ ማህበረሰብ ለወጣው ኢያሱ ክፍሌ ለኛ ጀግና አቀባበል እዚህ የመጣችሁ በአጠቃላይ ወንድሞቹ፣ እህቶቹ፣ ቤተሰቦቹ ጠቅላላ እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። 388 ኪሎ ሜትር ጉዞ ብቻ አይደለም፣ ጽናት ነው፣ ጀግንነት ነው፣ አርበኝነት ነው። የዚህ ዘመን የተለየ የጌዲዮ ማህበረሰብ አርበኛ ኢያሱ ክፍሌ መሆኑን እናረጋግጥላችኋለን። የሰው ልጅ ይሮጣል፣ ይደክማል፣ ማረፊያ ይፈልጋል። ማረፊያው ደግሞ ምን ተዘጋጅቶለታል የሚለውን በኋላ ዶክተር ሰርፕራይዝ አለው፣ እሱን በስጦታ መልክ የሚያቀርብ ነው የሚሆነው። በመጀመሪያ ግን እንኳን ደህና መጣ ጌዲዮ ማን ነው፣ የዚህ ልጅ ጉዞ ብቻ ነው ወይ የሚለውን ማብራሪያና መልእክት ለእናንተም ያስተላልፋሉ። የጌዲኦ ማህበረሰብ ነጊያ ሳመንቶ ይላል። ጉዞ ሲጀምር ደግሞ ምን ይላል? ሁላችሁም አንድ ላይ እንድትሉ ነው የምፈልገው። ላናናን ሚተባየ ጌባታ ስለዚህ መልእክታቸውን ያስተላልፋሉ። የጌዲኦ ማህበረሰብ ነጊያ ሳመንቶ ይላል። ሰላምን እንደመሻማት ነው። ከዚህ አዲስ አበባ ድረስ ሲጓዝ ሲናፈሱ የነበሩ ነገሮችን በሙሉ ጠቅላላ ጌዲኦ ሰላም ነው፣ እናንተም ሰላም ናችሁ፣ ኢትዮጵያም ሰላም ናት ብሎ ነው አረጋግጦ የመጣውና ስለዚህ ዶክተር ዝናቡ መልእክት ከማስተላለፋቸው በፊት ዶክተር መስፍን የእሳቸው መልእክት ካስተላለፉ በኋላ ዶክተር ዝናቡን የሚጋብዙ ይሆናል። እጅግ በጣም አድርጌ አመሰግናለሁ። አመሰግናለሁ። እንኳን ደህና መጣችሁ። ባጋና ገግዳገነ ወንድማችን ወጣት ኢያሱ ክፍሌ አዲስ ታሪክ ስለሆነ የሰራው አዲስ ታሪክ የሰራን ሰው እንኳን ደህና መጣችሁ ሲባል ለመቀበል መጣችሁ። አንተ ታመሰግናለሁ። ተከበሩ ዶክተር ዝናቡ ወልዴ የዞናችን ዋና አስተዳዳሪ፣ ተከበሩ ኢንጂነር ተመስገን ጥላሁን የመንግስት ዋና ተጠሪ፣ ክቡራን የዞናችንና የከተማችን ከፍተኛ የመንግስትና የፓርቲ ስራ ኃላፊዎች፣ ክቡራን ወጣቶች፣ እዚህ ቦታ ላይ የተገኛችሁት ወንድማችን ወጣት ኢያሱ ክፍሌ የአርበኞችን ቀን መታሰቢያን ታሳቢ በማድረግ ከቡሌ እስከ አዲስ አበባ በእግር በመሄድ 388 ኪሎ ሜትርን ሲጓዝ ጉዞውን ብቻ ሳይሆን በእግር መጓዙን ብቻም ሳይሆን የሰላም ሰባኪ እና የትዕግስት ተምሳሌትና ምልክት በመሆን ላሳየው ትልቅ አስተዋጽኦና አበርክቶ በምስጋና እንቀበላለን፣ አቀባበል እናደርጋለን ብላችሁ ስለመጣችሁ እንኳን ደስ አላችሁ። እኔ መሰለ ብሩህ ወጣት ብሩህ አእምሮ ያለውን ወጣት ባለቤት ስለሆናችሁ እንደ ጌዲኦ ሕዝብ ሁላችሁ እንኳን ደስ አላችሁ ማለት ፈልጋለሁ። እንደምታውቁት አባቶች ይህንን ሀገር ያጸኑት ሉዓላዊነታችንን ወይም ደግሞ የሀገር ሉዓላዊነት ያስጠበቁት እና ጠንካራ ኢትዮጵያን እንድትኖርና እንድትዘልቅ ያደረጉት የላብ የደም የአጥንትና የህይወት ዋጋ ከፍለው ነው። ይህንን ታሳቢ በማድረግ የአርበኞች ቀን በየዓመቱ ይከበራል ሚያዝያ 7። የወጣት ግን አባቶችና የቀደሙት አያቶች ወቅድመ አያቶች የከፈሉትን ዋጋ በተለይ ለሰላም የከፈሉትን ዋጋ እሱ በራሱ እድሜ ለማሳየት ፈልገው የጌዲኦ ሕዝብ ደግሞ ሰላም ወዳድ ሕዝብ እንደሆነ ከሰላም ውጪ ሌላ መፈልግ ሕዝብ እንዳይደለ ለማሳየት በመፈለግ
እስከ አዲስ አበባ ድረስ በእግር ጉዞ በሚሄድበት ቦታ ሁሉ ስለ ሰላም፣ ስለ ኢትዮጵያ አንድነት፣ ስለ ፍቅር እየተናገረ ነው በየመንገዱ ሲሄድ ነበር በደረሰባቸው ቦታዎች ላይ ሁሉ ማለት ነው። ስለዚህ ይሄ ያደረገው አስተዋጽኦ እጅግ የሚያኮራና አገራችን ኢትዮጵያም ጠንካራ ሆና የተመሰረተችው በእነዛ አይነት ትውልድ ስለሆነ አባቶች ቀደምት ላይ የሰሩትን ስራ መልሰን ደግሞ በዚህ ትውልድ እንድንመለከትና ሌሎችም ወጣቶች እኛ ሁላችንም አርአያ አድርገን እንድንወስድ የሚያደርግ ስለሆነ በጣም ለዚህ ኩሩ ልጅ አንድ ጊዜ ሞቅ ያለ ሞራል ምስጋና እንታቀርባለን። ስለዚህ ወጣቶች ከዚህ የበለጠ ነገር ማድረግ እንደሚችሉ የሚያሳይ ነው ማለት ነው። ወጣት ውስጥ ያለ ጉልበት፣ ወጣት ውስጥ ያለ ዕውቀት፣ ወጣት ውስጥ ያለው ፈጠራ ከዚህ በላይ ትላልቅ ነገሮችን ማድረግ የሚችልና አገራችንን ወደ አዲስ ምዕራፍ፣ ህዝባችንን፣ ዞናችንን፣ ከተማችንን አዲስ ምዕራፍ ለመቀየር ለማድረግ ለምናስበው ነገር ወጣት ውስጥ ትልቅ ጉልበት አቅም አለው ማለት ነው። ስለዚህ ስኬት ብቻውን ሰው ብዙ ቻሌንጅ አልፎ ብዙ ተግዳሮቶችን አልፎ የሚያስመዘግበው ነገር ነው። ግን ደግሞ ሴሌብሬት ሲደረግ ወይም ውጤት የጋራ ነው ማለት ነው። ኢያሱ ለብቻው ነው ያ መንገድ ሁሉ ያለፈው። መንገድ ላይ ድካሙንም ጥማቱንም ብዙ ነገሮችን አልፏል። ለብቻው ነው የሄደው። ነገር ግን አሁን ደግሞ የማን ሆኗል? የጋራችን ሆኗል። ስለዚህ አስመሰግኑት። ስለዚህ ሁላችሁም ጋር በተናጠል ልትሰሩ የምትችሉት ነገር አለ። በተናጠል አገራችንም ሆነ ከተማችን ዞናችንን ወደ ተሻለ እድገት ለመውሰድ ለብቻችን መስራት የምንችለው ነገር አለ ማለት ነው። ነገር ግን ኋላ ውጤቱ ሲታይ የጋራ ይሆናል። ስለዚህ ሁላችንም የተቻለ ነገር ለማድረግ እንድንችል ጥሩ ማሳያ ስለሆነ ስለዚህ ወጣቶች ከዚህ አርአያ አድርጋችሁ የምትወስዱት ነው። ሁላችንም አርአያ አድርገን የምንወስደው ነው። ስለዚህ ይሄን በሌሎችም ወጣቶች እንዲደገም በሌላ መልክ ማለት ነው በሌላ ፈጠራ እንዲደገም እንፈልጋለን። ከዚህም ባለፈ እጅግ በጣም የሚያስደንቀኝና ልዩ ምስጋና ያለኝ ከቡሌ ጀምሮ እስከ አዲስ አበባ በሚሄድበት ጊዜ በእግር ጉዞ በየመንገዱ በደረሰበት ቦታ ላይ ሁሉ ህዝብ እንዲያውቅ የሚዲያ ሽፋን በአግባቡ እንዲያገኝ በማህበራዊ ሚዲያም ሆነ በዋና ሚዲያ ላይ ሁሉም እንዲያስተጋባና ይህንን የሰላም ተምሳሌት የሆነውን ገደውን በውስጡ ህዝቡ እንዲመለከት በማድረግ ትልቅ አበርክቶ ያደረገልን ወንድማችን የድላ የገዶ ዞንና የድላ ዩኒቨርሲቲ አምባሳደር የሆኑት ሶዶ ለማ ጋዜጠኛ ሶዶ ለማ በመሃላችን ያሉ አመስግኑ። በተለየ መንገድ ልዩ ስራ የሰራ ስለሆነ በእውነት ድጋሚ አመስግኑልኝ። በጣም ነው የምናከብረው። ስለዚህ አሁንም አምባሳደርነትን በይፋ እንደዚሁ እንድንረዳ እንድንገነዘብ አድርገህልናል። ትላልቅ ስራዎችንም አብሮ በመስራት ህዝባችንና እንዲሁም ደግሞ በዞናችን ለምንሰራው ስራ በዩኒቨርሲቲም ለምንሰራው ስራ ተቀናይተን እንድንሄድ አቅም ጉልበት ሆነልን ስለሆነ በርታልን። የበለጠን ስራ እግዚአብሔርን ፈጣሪ ያግዝ ለማለት ፈልጋለሁ። ከዚህ ባለፈ ይህንን ጀግናውን አቀባበል ለማድረግ ከመጣነው ጋር ከኛ ጋር ደግሞ ቤተሰብ መጥቷል። እናታቸውን እዚህ ያየው ነው የኢያሱን እናት። በጣም የኢያሱ እናት ምርጥ ልጅ ነው ለኛ ለዞናችን ለህዝቡ ሰጠሽው። በጣም እናመሰግናለን። ዮሻጋራቴ ፋንታኖን ማገናይ ብሶኔ አስተኔት ጃማት ያነካት ደማተ ይወተን ሙጣማከን ዮሻል ፈሳነክ ዶክተር ዝናቡ ወልደ ግረንድ ዞነክ ልጅጋልቻን ዳጌት እርጋሳ እሳሻ ኡልፍን ከባ የግስና ሸቆራል ባጋጋም ማድነ ዱቲ ባጋቶች ተባራና ገልቲነ ሉምሰ ጋላቴ ፋታኖን ተቾ ኦነ ኦርኒ ካባ ቡክኖና